የተጨማሪ እሴት ታክስ አዋጅ 285 94 በሚል አዋጅ ማለት ነው። ስለዚህ ይሄ ታክስ አይነት ገና ወጣት ወይም ደግሞ ጎልማሳ የሆነ ታክስ አይነት ነው ማለት ነው። እንደ ዓለምም ስታይ በ20ኛው ክፍለ ዘመን ነው ይሄ ታክስ አይነት ኢንትሮዲዩስ ተደረገው። ኒርሊ 1960 እስከ 1970 ነው ዓለም ላይ ይሄ ታክስ አይነት ኢንትሮዲዩስ ተደረገው። እንግዲህ ይሄ ታክስ በመንግስት ገቢ ላይ ደግሞ ከፍተኛ ሚና እየተጫወተ ያለው ታክስ አይነት ነው። ከዚህ አንፃር እንደኛም ሀገር ተጨባጭ ሁኔታ የዚህ ታክስ አስተዋጽኦ ቀላል አይደለም ማለት ነው። ከዚህ አንፃር የአዋጅ 1341 የወጣበት ዋና ዓላማና ሊያስፈጽም የፈለገው ነገር ምንድነው የሚለውን በደንብ እንደ ባክግራውንድ ማየት አስፈላጊ ነው። የአዋጁ ዋና አስፈላጊነት ወይም ደግሞ እንዲወጣ የተፈለገበት አንዱ ኢንቨስትመንትን ከማበረታታት አኳያ ሚና ስለነበረው ነው። በተለይ የካፒታል ዕቃዎችን ተቀናሽ የፈቀደ አዋጅ ነው። በግብአት ላይ የሚከፈልን ታክስ ተቀናሽ የፈቀደ የታክስ አይነት ነው። ከዚህ አንፃር ኢንቨስትመንትን ለመሳብ ለማበረታታት ሚናው ከፍተኛ ነው። በተለይ በዚህ አዲሱ አዋጅ ደግሞ የተካተተው ሌላኛው ከታክስ ነፃ መብትን በግልጽ ተጠቃሚ የሆኑትን ለይቶ ከማስቀመጥ አኳያ ሚና ነበረው። ቀደም ብሎ ለምሳሌ ከታክስ ነፃ መብት ወይም ደግሞ ከታክስ ነፃ ሆኗል የሚባለው ነገር ጀነራል ነው፣ ጥቅል ነገር ነው። አሁን ላይ ግን ተጠቃሚውን ስፔሲፋይ ያደርጋል። ተጠቃሚውን ታርጌት ያደረገ የታክስ ነፃ መብት ተጠቃሚን በግልጽ ያስቀምጣል ማለት ነው። ሌላኛው በኢንፑት ታክስ እና በአውትፑት ታክስ መካከል ያለውን ቁርኝት ወይም ደግሞ ሰንሰለት በአግባቡ ለማሳየት ያለመ አዋጅ ነው ማለት ነው። እንግዲህ እነዚህ ዓላማዎችን ታሳቢ አድርጎ የመጣ የታክስ አይነት ወይም ደግሞ አዋጁም ሲቋቋም እነዚህን ዓላማዎችን ያነገበ ነው ብሎ መውሰድ ይቻላል ማለት ነው። ከዚህ አንፃር በዛሬ መድረካችን እነዚህ ነጥቦች በዝርዝር ለማየት ጥረት እናደርጋለን። አንደኛው የተጨማሪ እሴት ታክስ ቫት እና የምዝገባ ግዴታዎችን ከታክስ ነፃ የሆኑ እና በዜሮ ሬት የሚሰሉ አቅርቦቶችን የግብአት ታክስ ኢንፑት ታክስን ወይም ደግሞ አሰላል እና ተቀናሽ አፈጻጸም እና የማስተካከያ ሰነዶች ይሄ ዴቢት ክሬዲት ኖት የሚባሉት እንዲሁም ደግሞ የተጨማሪ እሴት ታክስ መሰረታዊ የቃላት ፍቺዎች የተመላሽ አጠያየቅና የመንግስት ተቋማት የ50% ቅናሽ በተመለከተ በዚህ ፕሮግራም ለመግለጽ ወይም ደግሞ ለማጠቃለል ጥረት ይደረጋል ማለት ነው። እንግዲህ የተጨማሪ እሴት ታክስ ምዝገባ በተመለከተ ተጨማሪ እሴት ታክስ ቀጥታ ያልሆኑ ታክሶች ውስጥ የሚካተት የታክስ አይነት ነው። ያው እንደምታውቁት ይሄ ታክስ የታክስ ጫናውን ለማስተላለፍ ወይም ደግሞ የታክስ ጫናን ሺፍት ለማድረግ የሚቻል ከመሆኑ ጋር ተያይዞ ታክሱ የሚጣለው ተጠቃሚው ላይ ነው። ታክሱን የሚከፍለው ተጠቃሚው ነው። ልክ እንደ ቀጥተኛው ታክስ ገቢውን ያገኘ ሰው ላይ ሳይሆን የሚጣለው እቃውን ወይም አገልግሎቱን የተጠቀመ የመጨረሻ ተጠቃሚ ነው ግብሩን የሚከፍለው ወይም ታክሱን የሚከፍለው። ከዚህ አንፃር ይሄ ታክስ በተለምዶ የፍጆታ ታክስ ወይም ደግሞ የእቃና የአገልግሎት ፍጆታ ታክስ ተብሎ ይጠራል ማለት ነው። ብዙ ጊዜ ኮንሰምፕሽን ታክስ ብለን የምንጠራው የታክስ አይነት ነው። ይሄ ታክስ በዋናነት ተግባራዊነቱ የሚረጋገጠው ደረሰኝ መሰረት አድርጎ ነው። የታክስ ደረሰኝ መሰረት አድርጎ ነው።
ስለዚህ ኢንቮይስ ቤዝድ የሆነ ታክስ አይነት ነው ማለት። ትላንት አንዳንድ ኢሹዎች ሲነሱ ነበረ። ቫት በግምት መወሰን ለምን አይቻልም ይቻላል ወይ ምናምን የሚሉ ይነሱ ነበረ። በግምት ቫትን መወሰን ይቻላል፣ ነገር ግን የታክሱን ፍትሃዊነት ማረጋገጥ አይቻልም። የታክሱን ፍትሃዊነት ማረጋገጥ አይቻልም። ስለዚህ የታክስ ፍትሃዊነት የሚረጋገጠው መረጃን ደረሰኝን መሰረት ተደርጎ ሲወሰን ነው። ከዚህ አንፃር ታክሱ መገለጫው ኢንቮይስ ቤዝድ ታክስ ስርዓት ነው። ስለዚህ ከዚህ አንፃር ግንዛቤው መያዝ ይኖርበታል። የተጨማሪ እሴት ታክስ የመመዝገብ ግዴታ በተመለከተ በዚህ አዋጅ በተደነገገው መሰረት ለተጨማሪ እሴት ታክስ ማን ነው መመዝገብ ያለበት፣ እንዴት ነው የሚመዘገበው የሚለው ማየት በጣም ጠቃሚ ነው። ከዚህ አንፃር የምዝገባው ሂደት በሁለት ነው የሚታየው። አንደኛው የግዴታ ምዝገባ ፎርስድ ሬጅስትሬሽን ብለን ልንወስድ እንችላለን። ሁለተኛ ደግሞ በፍቃደኝነት ምዝገባ። ስለዚህ እነዚህ ተጨማሪ እሴት ታክስ ለመመዝገብ በተለይ የግዴታ ምዝገባን በተመለከተ ማንኛውም የደረጃ ሀሌቷ ግብር ከፋይ ለዚህ ታክስ መመዝገብ ግዴታ አለበት። የደረጃ ሀሌቷ እንግዲህ በገቢ ግብር አዋጃችን ደረጃ ሀሌቷ ማለት ማን ነው የሚለው ደግሞ በደንብ ዲፋይን ተደርጓል ወይም ደግሞ ተገልጿል። ደረጃ ሀሌቷ ማለት አንደኛው ድርጅት ነው። ድርጅት ሁለተኛ ደግሞ አመታዊ ገቢው ከ2 ሚሊዮን ብር በላይ የሆነ ጠቅላላ የአመት አቅርቦቱ ከ2 ሚሊዮን ብር በላይ የሆነ የደረጃ ሀሌቷ ተብሎ ይወሰዳል ማለት ነው። ስለዚህ ከኛ ኮንቴክስት የግለሰብ ግብር ከፋዮች የደረጃ ሀሌቷ የምንለው ከ2 ሚሊዮን ብር በላይ ታክስ የሚከፈልበት እና ታክስ የማይከፈልበት ግብይት ሲያከናውን ደረጃ ሀሌቷ ይባላል። ይሄ ሰው ለተጨማሪ እሴት ታክስ መመዝገብ ይኖርበታል ማለት ነው። በሌላ መልኩ የሙያ አገልግሎት ሰጪዎችም በተመሳሳይ ለባቱ የተቀመጠውን ትሬሽሆልድ ባያሟሉ እንኳን የመመዝገብ ግዴታ አለባቸው ተብሎ በደንብና በመመሪያ ተገልጿል ማለት ነው። ይሄም በግዴታ ምዝገባ ላይ የሚካተቱ ይሆናል ማለት ነው። እነዚህ ጠበቃዎች፣ አማካሪዎች፣ ኦዲተሮች፣ መሐንዲሶችን የሚያካትት ይሆናል ማለት ነው። ስለዚህ የዚህን ግዴታ ምዝገባ አንድ ግብር ከፋይ ለመመዝገብ ተጠያቂ የሚሆንባቸው ጉዳዮች በሁለት መንገድ ማየት ይቻላል። አንደኛው ወደፊት በሚኖረው ግምት መነሻ አድርገን ልንመዘግበው እንችላለን። ይሄ ማለት በማናቸው በ12 ወራት ጊዜ መጀመሪያ ላይ ሆነን የዚህ ግብር ከፋይ ወይም ደግሞ ታክስ ከፋይ አመታዊ ታክስ የሚከፈልበት አቅርቦቱ ከ2 ሚሊዮን በላይ መሆኑን የሚያሳምን ማስረጃዎች ከተገኙ ግብር ከፋዩን የግዴታ ምዝገባ ማድረግ ይቻላል። ከጅምሩ ይሄንን ማረጋገጥ የሚቻልበት ሁኔታዎች ካሉ። ሁለተኛው የባለፈው አፈጻጸሙ ታይተው ይሄ በማናቸው የ12 ወር መጨረሻ ወይም ከዛ ባነሰ ጊዜ አሁን እዚህ ጋር በደንብ ማየት ያለብን እቺኛው ፓርት ናት። ብዙ ጊዜ እኛ ተቋም ላይ ቫት ተመዝጋቢ ትሬሽሆልዱን መንካቱን የምናረጋግጠው አመቱን ጠብቀን ነው።
አመቱን ጠብቀን ፋይናንሻል ስቴትመንት ሲያሳውቅ ሰው ከትሬሾልዱ በላይ ሆነዋል ይመዝገብ እንላለን። የግድ አመት መጠበቅ ግዴታ አይደለም ማለት ነው በዚህ አዋጅ። በዚህ አዋጅ መሰረት አንድ ሰው የባጀት አመቱ በጀመረ በ5 ወር ውስጥ ከ2 ሚሊዮን በላይ መሆኑን ካወቅነው መመዝገብ ይኖርብናል ማለት። በ6 ወርም ከሆነ መመዝገብ እንችላለን። በ12 ወራትም ከሆነ መመዝገብ እንችላለን ማለት። አመት መጠበቅ ማንዳተሪ አይደለም ማለት ነው። ከዚህ አንፃር የግዴታ ምዝገባ ማድረግ ያለበት ሰው ሲባል እንግዲህ በአዋጁ የተጠቀሰውን ነው እየገለጽኩ ያለሁት። የመመዝገብ ግዴታ ያለበት ሰው መመዝገብ እንዳለበት ካወቀ በ7 ቀን ውስጥ ማመልከቻ ማቅረብ ይጠበቅበታል። በ7 ቀን ውስጥ በዚህ ጊዜ ውስጥ የጸደቀው ቅጽ ሞልቶ ማመልከቻ ካላቀረበ ተቋሙ የተጨማሪ እሴት ታክስ የምስክር ወረቀት አትሞ መስጠት ይኖርበታል ማለት። የዚህ ምዝገባ ተፈጻሚነት ታክስ ከፋዩ መመዝገብ ካለበት ቀን ጀምሮ ነው ማለት ነው ተፈጻሚ የሚሆነው። መመዝገብ ካለበት ቀን ጀምሮ ተግባራዊ ይደረጋል ማለት ነው። እንግዲህ የግዴታ ምዝገባ ስናካሄድ ወይም ደግሞ ምዝገባን ስናካሄድ መስፈርት ሆኖ የማያገለግሉ ነጥቦች ደግሞ በአዋጁ ላይ በግልጽ ተቀምጠዋል። እሱን አለፍ ብዬ እጠቅሳቸዋለሁ። እንደ ሃይላይት ግን እንደ ተቋም እየተሰሩ ያሉ ጉዳዮችን ስንመለከት አመታዊ የሽያጭ መጠን ግንዛቤ ውስጥ ገብቷል። የቀን ገቢ ግምት ስሌትንም ለምዝገባ እንደ መስፈርት እየተወሰደ ነው። የደረጃ ለግብር ከፋዮች ቅድም በፍቃደኝነት መመዝገብ ያቀረብኩላችሁ በፍቃደኝነት ሂሳብ መያዝ ከፈለጉ እና አመታዊ ገቢያቸው ከ1 ሚሊዮን ብር በላይ ከሆነ ለምዝገባ ማመልከቻ ማቅረብ ይችላሉ ማለት ነው። ስለዚህ በፍቃደኝነት ምዝገባ ላይ ግብር ከፋዩ ማመልከቻ አቀረበ ማለት ይመዘገባል ማለት አይደለም። ምዝገባው የሚከናወነው ተቋሙ ወይም ደግሞ ገቢ ሰብሳቢ መስሪያ ቤቱ ሲያምንበት ነው። ከዚህ አኳያ የፍቃደኝነት ምዝገባ ማመልከቻ ማቅረብ ማለት ኦሬዲ ይመዘገባል ማለት አይደለም። ተቋሙ ማየት ያለባቸው ጉዳዮች አሉ። ለምሳሌ ለታክስ ምዝገባው ማመልከቻ ያቀረበ ግብር ከፋይ የንግድ አድራሻውን በግልጽ ባመላከተ ማቅረብ ይኖርበታል። እንግዲህ ታክስ ወራ በጣም እየተፈጸመ ያለው አንዱ ግብር ከፋዮች ትክክለኛ የንግድ አድራሻቸውን በግልጽ ስለማያሳውቁ ነው። ይሄ ለኤሌክትሮኒክ ግብይትም ይሰራል ማለት ነው። አድራሻውን የማሳወቅ ግዴታ አለበት። ንግድ የጀመረ ግብር ከፋይ ከሆነ ወይም ደግሞ በንግድ ውስጥ የቆየ ግብር ከፋይ ከሆኑ ደግሞ የሂሳብ መዝገብ ስለማያዙ ከዚህ በፊት ታሪኩን ማየት ያስፈልጋል። የግብርና የታክስ ግዴታዎችን በአግባቡ እየተወጣ ስለመሆኑ የማረጋገጥ ስራ መሰራት አለበት። እነዚህ ቅድመ ሁኔታዎች ሲሟሉና ተቋሙ ሲያምንበት የፍቃደኝነት ምዝገባ ሰርቲፊኬት ይሰጣል ማለት ነው። ስለዚህ ግብር ከፋዩ
ማመልከቻውን ባቀረበ በ21 ቀን ጊዜ ውስጥ ተቋሙ ውሳኔውን የማሳወቅ ግዴታ አለበት። ይመዝገብ አይመዝገብ የሚለው ማለት ነው። ስለዚህ ፍቃደኝነት ምዝገባ ማለት ሁሉም ሰው የሚመዘገብ አይደለም። ተቋሙ ሲያምንበት ነው። ይሄ በደንብ መፈተሽ አለበት። ታክስ ኢቬዥን ለመከላከል መሰረታዊ ጉዳይ እዚህ ጋር ነው ያለው። ሌላው ለተጨማሪ እሴት ታክስ ለመመዝገብ ግምት ውስጥ የማይገቡ ግብይቶች እነዚህ ለምዝገባ እንደ መስፈርት አያገለግሉም ነው። የካፒታል ዕቃዎች ሽያጭ እንግዲህ ካፒታል ዕቃ ማለት በንግድ ስራ ውስጥ አገልግሎት ላይ የዋሉ የካፒታል ዕቃዎች ስንል ታክስ የሚከፈልበትን የንግድ እንቅስቃሴ ለማከናወን ጥቅም ላይ የዋሉ የካፒታል ዕቃዎች ነው የምንላቸው። ዴፊኒሽኑ ከአንድ ዓመትና ከዛ በላይ አገልግሎት ሊሰጥ የሚችል ካፒታል ዕቃ ማለት ነው። እነዚህን በመሸጥ በሚገኝ ግብይት ላይ እንደ መስፈርት ወስደን ታክስ አንመዘግብም ነው። ምክንያቱም እነዚህ ዕቃዎች የንግድ ዕቃዎች አይደሉም፣ የካፒታል ዕቃዎች ናቸው እንጂ መልሰን ሽጠንባቸው በመደበኛነት የምናከናውነው ተግባር አይደለም። ሌላኛው የንግድ ድርጅት በከፊልም ይሁን ሙሉ በሙሉ በመሸጥ የሚገኙ ግብይቶች ለተጨማሪ እሴት ታክስ ምዝገባ እንደ መስፈርት አይወሰዱም። ስለዚህ እነዚህን ጉዳዮች በምዝገባ ስሌት ውስጥ ወይም ደግሞ እንደ መስፈርት አይወሰዱም የሚል ግንዛቤ ውስጥ መግባት አለበት። እንግዲህ የተጨማሪ እሴት ታክስ የመክፈል ግዴታ የሚቋቋመው የሚባለው ነገር አለ። ከዚህ ጋር ተያይዞ ሁለት ነጥቦችን በደንብ ማየት ያስፈልጋል። አንደኛው ግብይት፣ ለምሳሌ የግብይት ዋጋ ምን ምንን ያካትታል? በዋናነት የግብይት ዋጋ የሚያካትተው አንደኛው ማንኛውም ከአቅርቦቱ ጋር ተያይዞ የተከፈለ ወይም የሚከፈልን ገንዘብን ይይዛል። any amount paid or payable amount የግብይት ዋጋ ነው። ሁለተኛ በአይነት የሚከፈል በአይነት የተከፈለ ወይም የሚከፈል የወቅቱ የገበያ ዋጋ የግብይት ዋጋ ነው። ሌላኛው ለአቅርቦቱ የዕቃ መያዣ የሚከፈል የግብይት ዋጋ ውስጥ የሚካተት ነው። ኢንክሉዲንግ ለዕቃ መያዣ ተቀማጭ ገንዘብን ጨምሮ ማለት ነው። ሌላ ቀረጥ፣ ኤክሳይዝ ታክስ፣ ሱር ታክስ እና የአገልግሎት ክፍያዎች የግብይት ዋጋ ውስጥ ይካተታሉ ማለት ነው። እነዚህ የግብይት ዋጋ አካል ናቸው። ኦኬ፣ ይሄ የግብይት ዋጋ ከሆነ አንድ አቅርቦት የተከናወነበት ጊዜ የሚባለው መቼ ነው? ይሄ በደንብ ማወቅ ያስፈልጋል። አቅርቦቱ በተከናወነ ጊዜ ወይም ደግሞ አቅርቦቱ ተከናወነ የሚባለው ጊዜ ዕቃው ለገዢው በተሰጠበት ወይም አገልግሎቱ በተጠናቀቀ ወቅት ታክስ የመክፈል ግዴታ ይቋቋማል ነው።
ናየው መቼ ነው አገልግሎቱ ተከናወነ የሚባለው? መቼ ነው የዕቃው ግብይት ተከናወነ የሚባለው? የመጀመሪያው የታክስ ደረሰኝ በተሰጠ ቀን፣ የታክስ ደረሰኝ በተሰጠ ቀን አገልግሎት ተከናወነ ተብሎ ይወሰዳል። ይሄ በጣም መሰረታዊ ነው። ሁለተኛው ዕቃው ለገዢው ርክክብ በተፈጸመ ሰዓት፣ ቀን ወይም ደግሞ ለርክክብ ዝግጁ በሆነበት ሰዓት የአቅርቦት ጊዜ ሰዓት ተብሎ ይወሰዳል። የተከናወነ የሚባለው አንዱ ይሄ ነው። በተወሰነ የጊዜ ገደብ ውስጥ የሚከፈሉ ክፍያዎች ደግሞ አሉ። ለምሳሌ ሃየር ፐርቼዝ አግሪመንት ወይም ደግሞ የዱቤ ግዢ ስምምነት፣ እንዲሁም ደግሞ ፋይናንስ ሊዚንግ፣ የካፒታል ዕቃ ዱቤ ግዢ ስምምነት፣ እነዚህ በተወሰነ ጊዜ ውስጥ የሚከፈሉ ክፍያዎች እንደመሆኑ መጠን የነዚህ ሁኔታዎች ደግሞ ግብይት ተከናወነ የሚባለው ክፍያዎቹ መፈጸም የሚገባባቸው ቀን ወይም ደግሞ የተከፈለበት ቀን የቀደመው ጊዜ ተወስዶ ነው። ለምሳሌ ሃየር ፐርቼዝ አግሪመንት የዱቤ ግዢ ስምምነት፣ የዚህ የዱቤ ግዢ ስምምነት የሚከናወነው በአከራዩና በተከራዩ መካከል ነው። የዕቃው ባለቤትነት የሚፈጸመው ወይም ደግሞ የሚዘዋወረው ክፍያውን የክራይ ክፍያውን በፈጸምነው ልክ ፕሮፖርሽናሊ ነው እየተላለፈ የሚሄደው ባለቤትነቱ። ስለዚህ የመጨረሻው ክፍያ ሲከናወን የዕቃው ባለቤት የሚሆነው ተከራዩ ነው የሚሆነው። በተቃራኒው በካፒታል ሊዝ ላይ ግን ወይም ደግሞ የፋይናንስ ሊዙ ላይ የዕቃውን ባለቤትነት ይዞ የሚቆየው አከራዩ ነው። መጨረሻ ላይ የመጨረሻ ክፍያ ከተከፈለ በኋላ የሁለቱ ወገን ስምምነት ከሆነ ዕቃውን ሙሉ ለሙሉ ለአከራዩ ማስተላለፍ ይቻላል ማለት ነው። ስለዚህ እንደዚህ አይነት ሁኔታዎች ሲኖሩ ግን ግብይቱ ተከናወነ የሚባለው ሬንታል ፔይመንቱ ሲከናወን ነው ማለት ነው፣ ወይ ደግሞ መከፈል ባለበት ቀን ጋር ቀጥታ ግንኙነት አለው ማለት ነው። ስለዚህ ግብይቱ ተከናወነ የሚባለው እነዚህን ፕሪኮንዲሽኖች ታሳቢ ያደረገ ግብይት ነው የሚሆነው ማለት ነው። ሌላው ከተጨማሪ እሴት ታክስ ነፃ የሆኑ አቅርቦቶች እነዚህ በአዋጁ ጋር የተያያዙ ሰንጠረዥ 2 ተብሎ ይወሰዳሉ። ሰንጠረዥ 2 ከተጨማሪ እሴት ታክስ ነፃ የሆኑ ግብይቶች ወይም ደግሞ አቅርቦቶች። ነፃ የተደረጉ አገልግሎቶች አብዛኞቹ ቀደም ብሎ የነበረ አዋጅ ላይም የተገለጹ ናቸው። ለ2 ዓመትና ከዛ በላይ ለመኖሪያ ቤትነት ያገለገለ መኖሪያ ቤት ሽያጭ ከታክሱ ነፃ ነው። ከ2 ወራት በታች ለሆነ ጊዜ የተከራየን ሳይጨምር የመኖሪያ ቤት ክራይ ከታክስ ነፃ ነው። ፍቃድ በተሰጠው ባንክ፣ የፋይናንስ ተቋም ማናቸውም ሰው የሚሰጥ የፋይናንስ አገልግሎት ከታክስ ነፃ ነው። ግን እነዚህ ጉዳዮች በደንቡ ላይ በዝርዝር ተቀምጠዋል።
የፋይናንስ አገልግሎት የማይባሉ ደግሞ አሉ። በተለምዶ የፋይናንስ አገልግሎት ተብሎ የሚወሰዱ ግን ያልሆኑ በደንብ ኳሊፋይ የተደረጉ ናቸው። የትምህርት ተቋማት ለተማሪዎቻቸው የሚያቀርባቸው ዋጋቸው በትምህርት ክፍያ ውስጥ የተካተተ የመማማሪያ መጻሕፍት፣ ቁሳቁሶችና መሳሪያዎችን ጨምሮ የሚሰጡ የትምህርት ፕሮግራሞች የትምህርት አገልግሎቱ ነው ማለት ነው። እነዚህ ቁሳቁሶች ወይም ደግሞ የመማሪያ መጻሕፍቶቹ ደግሞ የትምህርቱ ፕሮግራም አካል ሆኖ የሚሰጡ ከሆኑ ነው ማለት ነው። ፍቃድ በተሰጠው አካል የሚከናወን የህፃናት ማቆያ አገልግሎት እንዲሁ ነፃ ሆኗል። የሕክምና አገልግሎት አቅርቦት በተመሳሳይ ነፃ የተደረገ አቅርቦት ነው። የብዙሃን ትራንስፖርት አቅርቦት ኳሊፋይ ተደርጓል። አሁን የመብቱ ተጠቃሚ በዋናነት እነዚህ መጠቀም ያለባቸው ማሲቭ የትራንስፖርት አገልግሎት የሚሰጡ የትራንስፖርት አገልግሎት ላይ ነው ነፃ የሆነው። ለምሳሌ ከ8 ወንበር መቀመጫ በታች ያላቸው ተጠቅመው የትራንስፖርት አገልግሎት የሚሰጡ አካላት ከታክሱ ነፃ አይደሉም። ኳሊፋይ አድርጓል ማለት ነው። ከበፊቱ ኳሊፋይ አድርጓል። የመብቱ ተጠቃሚ ለማን ነው ታክሱ ነፃ መደረግ ያለበት የሚለው ይሄ አዋጅ በጣም ጀስቲፋይ አድርጓል ማለት ነው። ምክንያቱም ለምሳሌ በራይድ የሚሄድ ሰው ትንሽ አቅም ያለ ሰው ነው። አንድ ምሳሌ ብንወስድ ይሄን አገልግሎት ነፃ ማድረግ ከታክስ ፍትሃዊነት አኳያ ብዙም አዋጭ አይደለም። ማሲቭ ትራንስፖርቱ ላይ ግን አገልግሎቱ ነፃ ሆኗል ማለት ነው። ስለዚህ ዓላማው አንዱ ይሄንን ጀስቲፋይ ለማድረግ ስለሆነ የሕክምና መገልገያ የሕክምና መሳሪያና የወባ መከላከያ መረብ አጎበር አቅርቦት ይሄ ቀደም ብሎም የነበረ ነው። ለትርፍ ባልተቋቋሙ ድርጅቶች በእርዳታ የሚሰጡ ዕቃዎች፣ ለግብርና አገልግሎት ብቻ የሚውሉ ምርጥ ዘር፣ መዳበሪያ፣ ጸረ ተባይ፣ ጸረ አረም፣ የአፈር አሲዳማነት ለመከላከል የሚውለው ኖራ፣ ካልሽየም ሃይድሮክሳይድ ወይም ደግሞ የፈንገስ መከላከያ ኬሚካሎች፣ እነዚህ የግብርናውን ክፍለ ኢኮኖሚ ከመደገፍ አኳያ ከማበረታታት አኳያ ነፃ የተደረጉ አቅርቦቶች ናቸው ማለት ነው። ሌላኛው በሚኒስትሮች ምክር ቤት በኢንቨስትመንት ማበረታቻ ደንብ መሰረት ኢንቨስተሮች ወደ ሀገር ውስጥ የሚያስገባቸው ወይም ከሀገር ውስጥ የሚገዙት ዕቃዎች እንዲሁም በኢንቨስትመንት አዋጁ በተገለጸው አግባብ ከታክስ ነፃ ሆነዋል ማለት ነው። ሚኒስትሩ በሚያወጣው መመሪያ ከሚወሰነው ወራዊ ፍጆታ ያልበለጠ የኤሌክትሪክ ኃይልና የታሸገ ውሃን ሳይጨምር የውሃ አቅርቦት ይሄ ቀደም ብሎ አጠቃላይ በሆነ ነው ነፃ የሆነው። አሁን ይሄም ኳሊፋይ ሆኗል። ለምሳሌ የኤሌክትሪክ ነፃ የሆነው የተወሰነ የተገደበ መጠን ነው ማለት ነው። 200 ኪሎዋት ሃወር ነው ለአንድ ግለሰብ ነፃ የሆነ ወራዊ ኮንሰምፕሽን። ከዛ በላይ የሚጠቀም ከሆነ ታክሰብል ነው ማለት ነው። ውሃም በተመሳሳይ ኳሊፋይ ሆኗል። የወር ኮንሰምፕሽን 15 ሜትር ኪዩብ በላይ ከሆነ ታክሰብል ነው። ስለዚህ ብዙ ኮንሰምፕሽን ያላቸው ይሄም ብዙ ኮንሰምፕሽን ያላቸው ድርጅቶች ናቸው፣ ሀብታሞች ናቸው። ስለዚህ ታክስ ፍትሃዊነት ከማረጋገጥ አኳያ ሪዝነብል ነው መጣው ማለት ነው። የታሸገ ውሃ ቀደም ብሎም ታክሰብል ስለሆነ በኤክሰፕሽናል አስቀምጦታል ማለት ነው።
ከሰራተኞች መካከል 60% እና ከዛ በላይ አካል ጉዳተኞች የሆኑበት ድርጅት የሚያቀርቧቸው ማናቸውም አቅርቦት ይሄም ቀደም ብሎም ነበር ማሻሻያ ተደርጎበታል። ቀደም ብሎ 75% ነበር፣ አሁን ላይ 60 ሆኗል ማለት ነው። ይሄም አካል ጉዳተኞችን ከማበረታታት አኳያ የኢኮኖሚ ተጠቃሚነታቸውን ከማረጋገጥ አኳያ ትልቅ ፋይዳ ያለው ታክስ ነው ማለት ነው። ስለዚህ በሚኒስትሩ በሚቀርበው የውሳኔ ሀሳብ መሰረት የሚኒስትሮች ምክር ቤት ከታክስ ነፃ የሚደረጉ ዕቃዎችን ተጨማሪ ዝርዝር ሊያወጣ ይችላል ማለት ነው። ሊያወጣቸው ይችላል። ከዚህ አንፃር አምቡላንስ፣ የእሳት አደጋ መከላከያ ተሽከርካሪ መሳሪያዎች እንዲሁም ለህዝቡ ከሚሰጡት አገልግሎት አኳያ ከታክስ ነፃ እንዲሆኑ ተደርገዋል ማለት ነው። የሕክምናና የጤና አቅርቦቶች ከዚህ አንፃር የእንስሳት መድኃኒትና መድኃኒት መርጫ፣ ለሕክምና መገልገያ መሳሪያዎችና በሕክምና ለሚታዘዙ መድኃኒቶች ማምረቻ የሚውል ግብአቶች፣ ጸረ ወባ ክትባት፣ ለሕክምና ተቋማት የሚቀርቡ ኦክሲጅን ጭምር ከታክሱ ነፃ እንዲሆኑ ተደርጓል ማለት ነው። ሌላው ይሄም በአዲሱ አዋጅ ነው የመጣው ወይም ደግሞ በአዲሱ ደንብ ነው የመጣው። ምግብ ለማበልጸግ የሚውሉ ቫይታሚኖች ኢትዮጵያ እንደ ሀገር የመቀንጨር ችግር አለ ተብሎ ይወሰዳል። እንደ ፖሊሲ እሱንም ጭምር ያካተተ ችግር ለመፍታት እነዚህ ቫይታሚኖች ከታክስ ነፃ ሆኖ የሚቀርቡ አቅርቦቶች ሆኖ ቀርቧል ማለት ነው። መሰረታዊ የምግብ እህሎች ጥራጥሬዎችና ውጤቶቻቸው ይሄ በዝርዝር ቀደም ብሎ በአዋጅ የተቀመጡ ሳይሆን በተለያዩ ሰርኩላሮች፣ መመሪያዎች የተቀመጡት ናቸው። አንጠቅለል ብለው እነዚህ የተዘረዘሩትና የነዚህ ዱቄትም ጭምር ማለት ነው። እህል፣ ጥራጥሬ፣ ስንዴ፣ ገብስ፣ በቆሎ፣ ማሽላ፣ ዘንጋዳ፣ ዳጉሳ፣ ጤፍ፣ ሩዝ፣ አተር፣ ባቅላ፣ ምስር፣ አኩሪ አተር፣ ሽምቡራ፣ ግብጦ፣ ጓያ የመሳሰሉ ጥራጥሬዎች እንዲሁም ዱቄት ጨምራ ማለት ሌላኛው ቅርብ ጊዜ የተካተተው ያልተዘጋጁ ሽንኩርት፣ ድንችና አትክልቶች ይሄ ሪሰንትሊ የተካተተ ነው። ሪሰንትሊ ቀደም ብሎ አትክልት ታክስ ይከፈልበት ነበር። አሁን ላይ ግን እነዚህን ምርቶች የሚጠቀሙት ዝቅተኛ ኑሮ ደረጃ ያላቸው ሰዎች ናቸው በአብዛኛው። ሌሎቹ አይጠቀሙም ባይባልም ዝቅተኛ ኑሮ ደረጃ ያላቸው ሰዎች የሚጠቀሙት ነው። ከዚህ አንፃር ከታክሱ ነፃ ሆነዋል ማለት ነው። የበሰሉ ወይም የተዘጋጁ ምግቦችና መጠጦች እንጀራ፣ ዳቦ፣ ወተት ይሄ እንግዲህ ፋርዘር ፕሮሰስ ሲደረግ ምን ይሆናል የሚለው አብሮ ማያዝ ነው። ደረቅ እንጀራ ነው ነፃ የሆነው። ሆቴል ላይ የሚሸጠው እንጀራ ነፃ አይደለም። ከቀይ ወጥ ጋር ከቅቅል ጋር ከምናምን ጋር የሚሸጡ ነፃ አይደለም። ነፃ አይደለም። አንድ ላይ ነው ማለት ነው። ፕሮዳክቱ ነው የሚያዘው። ግን ሊትራሊ ደረቅ እንጀራዋ ስትሸጥ ግን ነፃ ነው። ዳቦ፣ ወተት ካፍቴሪያ ላይ መካቶ ሆኖ የምንጠጣው ነፃ አይደለም። ፕሮሰስ ዶኖ አማን። ስለዚህ እነዚህ ነፃ የተደረጉ አቅርቦቶች ናቸው ማለት ነው። የመንግስትና የዲፕሎማቲክ አገልግሎቶች የሚሰጡ አካላት አሉ። ዲፕሎማቲክ ሚስዮኖች፣ ቆንስላ ጽሕፈት ቤቶች፣ የዲፕሎማቲክ አቋም ያላቸው ዓለም አቀፍ ድርጅቶችና ዲፕሎማቶች በሀገር ውስጥ የሚፈጽሟቸው ግዢዎች ነፃ ተደርጓል። ቀደም ብሎ በነበረው አዋጅ እነዚህን በቫውቸር ስትሰናገዱ ነበር። ሂደቱ በጣም አድካሚ ነው።
የተመላሽ ስርዓቱን ለማስፈጸም ራሱ በጣም ከባድ ነበር። አሁን ይሄንን ሂደትንም ከታርጓል ማለት ጥሩ ነው። የሀገር መከላከያ ሚኒስቴር፣ የፌዴራልና የክልል ፖሊስ ተቋማት እንዲሁም ደህንነት ተቋማት የገንዘብ ሚኒስቴር በሚያወጣው መመሪያ መሰረት አገር ውስጥ ወደ ሀገር ያስገባቸውና በሀገር ውስጥ የሚገዛቸው ለመከላከያና ለህዝብ ደህንነት የሚያገለግሉ ዕቃዎች፣ መሳሪያዎች፣ ክፍሎችና አክሰሰሪዎች እንዲሁ ነፃ ሆኗል። ማንኛውም የሥራ እንቅስቃሴ ለማከናወን በመንግስት ተቋም የሚሰጡ ፍቃዶችና አገልግሎቶች ለምሳሌ የንግድ ፍቃድ እደሳ ክሊራንስ ስንሰጥ የሆነ ብር እናስከፍላለን፣ ታክስ የለውም ማለት ነው። እሱ ማለት ነው በሁሉም መንግስት ተቋማት የሚሰጡ አገልግሎቶች ከታክስ ነፃ ሆኗል። ሌላኛው ኒው ፌኖሜና የግብርና መካናይዜሽን በዚህ ለውጡ ነው ኢንትሮዲዩስ ተደረገ። ባይዘ ግብርና የሀገሪቷ ኢኮኖሚ ዋልታ በተባለበት ሀገር የግብርና መካናይዜሽን ኢንሴንቲቭ ወይም ደግሞ ከታክስ ነፃ መብት አልነበረም፣ በፊት አልነበረም። አሁን ግን መንግስት ግብርናውን ለማዘመን ከሚፈልገው እሳቤ አንጻር ለግብርና ሜካናይዜሽን አገልግሎት የሚውሉና በጉምሩክ ታሪፍ መጽሐፍ መሰረት ከማናቸውም ቀረጥና ታክስ ነፃ ሆኖ ወደ ሀገር እንዲገቡ የተፈቀዱ የግብርና ዕቃዎች ከታክስም ነፃ ናቸው። ከቀረጥም ነፃ ናቸው፣ ከታክስም ነፃ ናቸው። ስለዚህ ግብርናው ሞሮርሌስ ወደ ሜካናይዜሽን እየሄደ መሆኑ የምናረጋግጠው እንደዚህ ሲደገፍ ነው ማለት። አለበለዚያ ከእጅ ወደ አፍ ሆኖ ይቀራል። ሂደቱ በጣም አዝጋሚ ይሆናል ማለት ነው። ሌላኛው የተጨማሪ እሴት ታክስ ማሳወቂያና የመክፈያ ጊዜን በተመለከተ የታክስ ዘመን የሚባለው 1 ወር ነው እንደምታውቁት። የተጨማሪ እሴት ታክስ የታክስ ማሳወቂያ ጊዜ አንድ ወር ነው። ነሐሴና ጳጉሜን ግን በአንድ ላይ ነው አዋጁ ያስቀመጠው። ስለዚህ የማሳወቂያ ጊዜ ገደብ አለው። ማንኛውም የተመዘገበ እያንዳንዱ የሂሳብ ጊዜ ውስጥ ተጨማሪ እሴት ታክስ ማሳወቂያ የሂሳብ ጊዜው ከተጠናቀቀ በኋላ ባለው በሚቀጥለው ወር የመጨረሻው ቀን ወይም ከዛ በፊት ለታክስ ባለስልጣኑ ማቅረብ አለበት። ስለዚህ ታክስ ማሳወቅ ካለበት 30 ቀን አለው ማለት ነው። አንድ ግብር ከፋይ 30 ቀን ነው ያለው። ከሚቀጥለው ወር አቅርቦቱ በተከናወነ ከሚቀጥለው ወር ከአንድ ቀን እስከ 30 ቀን የማሳወቅ መብት አለው። መዝለል ግን አይችልም። የመክፈያ ጊዜም በተመሳሳይ ይሄም 30 ቀን ነው ያለው። ግን አዋጁ ሁለቱን የማሳወቂያም የመክፈያውንም በዚህ አግባብ አስቀምጧል። ዜሮ ማሳወቂያን በተመለከተ የማሳወቅ ግዴታ አለባቸው ግብር ከፋዮች። ምንም የንግድ የታክስ የሚከፈልበት እንቅስቃሴ ወይም ደግሞ አቅርቦት ባይፈጽሙ በየወሩ የማሳወቂያና የማሳወቂያ ቅጽን ማቅረብ ግዴታ ተጥሎባቸዋል። በየወሩ ዜሮ ወይም ኒል የማስታወቅ የማቅረብ ግዴታ አለባቸው። አልሰራውም ብሎ መቅረት አይቻልም ማለት ነው። ምንም አልገዛውም፣ ምንም አልሸጥኩም፣ ምን ላሳውቅ ይላል ነጋዴ። ዜሮ ዲክሌር ማድረግ አለበት። ሌላኛው በዜሮ ምጣኔ የሚሰሉ አቅርቦቶችን በተመለከተ እነዚህ በዋናነት በዜሮ ምጣኔ የሚታዩ አቅርቦቶች ወደ ውጭ የሚላኩ ዕቃዎችና አገልግሎቶች ላይ ትኩረት ያደረገ ነው። በዋናነት ማንኛውም ወደ ውጭ የሚላኩ ዕቃዎች ወይም አገልግሎቶች ዜሮ ሬት ተፈጻሚ ይደረግባቸው።
እንግዲህ ቅድም የገለጽኳቸው ከታክሱ ነፃ የተደረጉ አቅርቦቶች በግብዓት ላይ የተከፈለን ታክስ ማቀናነስ አይችሉም። በተቃራኒ ዜሮ ሬት ምጣኔ ውስጥ የሚያርፉ አቅርቦቶች ግን አውትፑት ታክስ ላይ የሚሰበሰብ ታክስ ባይኖርም በግብዓት ላይ የከፈሉትን ታክስ ማቀናነስ መብት አላቸው። በግብዓት ታክስ ላይ የተከፈለውን ታክስ የማቀናነስ መብት አላቸው። ከዚህ አንፃር ወደ ውጭ ሀገር የሚላኩ ኤክስፖርት ማናቸውም የዕቃ አቅርቦት ከታክሱ የዜሮ ሬት ተጠቃሚ ይሆናል ማለት ነው። በዓለም አቀፍ ትራንስፖርት የሚውሉ የጉዞ ዕቃዎች ከኢትዮጵያ ውጪ በሚጓዝ አውሮፕላን፣ ተሽከርካሪ ወይም ባቡር ላይ የተጫኑና ከኢትዮጵያ ግዛት ውጪ ለጥቅም ወይም ለፍጆታ የሚውሉ የጉዞ ዕቃዎች መዳረሻቸው ከኢትዮጵያ ውጪ ነው። እነዚህ በዜሮ ሬት የሚታዩ ናቸው። በጊዜያዊነት ወደ ሀገር ለገቡ ዕቃዎች የሚቀርቡ ግብዓቶች ይሄ በጉምሩክ አዋጅ ለጥገና፣ ለእድሳት፣ ለማሻሻያ ወይም ለማስተካከያ ተግባር በየጊዜው ወደ ሀገር የሚገቡ ዕቃዎች አሉ። በጊዜያዊነት ማለት ኢትዮጵያ ውስጥ ይቆያሉ ማለት አይደለም። ጊዜው እንደተጠናቀቀ መልሶ ዲኤክስፖርት ይደረጋሉ ወይም ደግሞ መልሶ እንዲወጡ ይደረጋሉ ማለት ነው። እነዚህም በዜሮ ሬት የሚታዩ አቅርቦቶች ናቸው። ከዚህ ጋር ተያይዞ አንድ የተመዘገበ ሰው ታክስ የሚከፈልበት የስራ እንቅስቃሴ በሙሉ ወይም በከፊል ለሌላ ሰው ሲያስተላልፍ የሚከተሉትን ቅድመ ሁኔታ ተሟልተው ሲገኝ የዜሮ ሬት ማስከፈያ ልክ ተፈጻሚ ይሆናል። ታክስ የሚከፈልበት የስራ እንቅስቃሴ በሙሉ ወይም በከፊል ሲያስተላልፍ የዜሮ ምጣኔ የታክስ አሰላል ተግባራዊ ይደረግበታል። ይሄ ቅድመ ሁኔታዎች ተቀምጠዋል። አንደኛው ቅድመ ሁኔታ ስራው ቀጣይነት ያለው ከሆነ ቀጣይነት ኢነሰንስ የተላለፈለት ሰው የንግድ ስራውን በቀጣይነት ማከናወን እንዲችል የሚያስፈልጉ ዕቃዎች እና አገልግሎቶች የሽግግር አካል ሆኖ የተላለፈ ከሆነ ለምሳሌ ሆቴል ቢሸጥ አንድ ሰው ሆቴል ቤቱን ሽጫለሁ ብል አይሆንም። አሁን እዚህ ጋር ለሆቴሉ መገልገያ የሚሆኑ ዕቃዎች አብሮ ከተሸጡ የገዛ ሰው አገልግሎቱን ወደ አሁኑ ማስቀጠል ይችላል ማለት ነው። ይሄ ማለት ነው። ሁለተኛ የተላለፈው ሁኔታ በምን ሁኔታ ነው የተላለፈው? አስተላላፊው እስከ ሽግግር ዕለት ድረስ ታክስ የሚከፈልበት የስራ እንቅስቃሴ ሲያከናውን የነበረ ከሆነ ምንም ስራውን ያላቆመ አሁን የሚስተጓጎል ስራ የለም ማለት ነው እዚህ ድርጅት ላይ። ሌላኛው የአጠቃቀም ሁኔታ የተላለፈለት ሰው ስራውን ከታክስ ነፃ ለሆኑ አቅርቦቶች ወይም ለግል ጥቅም የማይጠቀም ከሆነ ለግል ጥቅም የማይጠቀም ከሆነ ለግል ጥቅም የሚጠቀም ከሆነ እኮ ተጎጂ ነው የሚሆነው መንግስት ማለት። የጽሁፍ ስምምነትና ማስታወቂያ ሁለቱም ወገኖች ሽግግሩ በመንቀሳቀስ ላይ ያለ ድርጅት ማስተላለፍ ይሄ ጎይንግ ኮንሰርን የሚለውን ፕሪንሲፕል ማለት ማስተላለፍ መሆኑን በጽሁፍ የተስማሙ መሆኑ ሲረጋገጥ እንዲሁም የተላለፈው አስተላላፊው በ45 ቀን ውስጥ ለታክስ ባለስልጣኑ በቅጽ ካሳወቀ እነዚህ ቅድመ ሁኔታዎች መሟላት አለባቸው። ከተሟሉ በዜሮ ሬት ይተላለፋል ማለት ነው። ታክስ የሚከፈልበት አርገን ብናስተላልፈውስ ምንድነው ጉዳቱ?
ለምሳሌ ይሄንኑ አቅርቦት ታክስ የሚከፈልበት ብናረግ አስተላላፊ 15% ይሰበስባል አይደል? የተላለፈለት ሰውስ 15% ኢንፑት ታክስ ይይዛል። ኢንፑት ታክስ ይይዛል። እንግዲህ ይሄን ኢንፑት ታክስ ቀጣይ አገልግሎት ሰጥቶ ከሚያገኘው ገቢ ነው የምናወራርደው ማለት ነው እንደ መንግስት። አንደኛ ይሄንን ማሰብ ነው። ሁለተኛ ደግሞ የተላለፈለት ሰው በኢንፑት ታክስ መያዙ ብቻ ሳይሆን ይሄ በተመላሽ የሚዞር ከሆነ የተመላሽ ስርዓቱን ለመመለስ የምናወጣው ጊዜ ያስተዳደር ሂደቱ ተጽዕኖ ያሳድራል ማለት። በዜሮ ሬት ከሆነ ግን ኦንጎይንግ ኮንሰርን ምንም የምናሰላው ከዚህ ጋር ግንኙነት ያለ ችግር የለም። በቀጥታ ነው የሚሄደው ማለት። ሌላኛው የከፊል ሽግግር ይሄኛው አሁን ከላይ ያለው ሙሉ በሙሉ ከሆነ ነው። በከፊል ደግሞ በዜሮ ሬት የሚታየው የንግድ እንቅስቃሴ በከፊል የተላለፈ ከሆነ የተላለፈው ክፍል ራሱን ችሎ መስራት የሚችል መሆን አለበት። ኢንዲፔንደንት ሰገመንት ነው ማለት ነው። ኢንዲፔንደንት ሰገመንት ከሆነ ብቻ ነው ዜሮ ሬት የሚሆነው። ዲፔንደንት ከሆነ ተግባሩ መቀጠል አይችልም። ከዚህ አንፃር እነዚህን በዜሮ ሬት ስሌት ኦንጎይንግ ኮንሰርን ድርጅትን ከአንድ ሰው ወደ ሌላ ሰው ማስተላለፍን ነው ያለው። ሌላው የቱሪዝም አገልግሎት ማመቻቸት የማይንቀሳቀስ ንብረት በተመለከተም እዚሁ በግልጽ እነዚህን በዜሮ ሬት በሚል አስቀምጧቸዋል ማለት ነው። ተቀናሽ የሚደረግ የግብአት ታክስ ወይም ደግሞ ኢንፑት ታክስ ዲዳክሽን የሚለው አለ ማለት ነው። ስለዚህ ቅድም እንዳልኳችሁ ከታክስ ነፃ የሆነ በሰንጠረዥ 2 በዝርዝር ታገኘታላችሁ። ዜሮ ሬትን ደግሞ ሰንጠረዥ 1 ላይ ከአዋጁ ጋር አባሪ የተደረገ ሰንጠረዥ 1 ላይ ዜሮ ሬትን በዝርዝር ዘርዝሮታል። በአዋጁ አባሪ 3 የሚሆኑ ደግሞ ወደ ሀገር ውስጥ የሚገቡ እቃዎች ላይ ውጭ የሚላኩ ላይ በዜሮ ሬት የተቀመጡትን አባሪ ያደረጉ ናቸው። 3ቱ ሰንጠረዦች ከአዋጁ ጋር አባሪ የተደረጉ ናቸው። ተቀናሽ የሚደረግ የግብአት ታክስ ወይም ደግሞ ኢንፑት ታክስ ዲዳክሽን በተመለከተ እንግዲህ የግብአት ታክስ ማለት አንድ የተመዘገበ ሰው ለንግድ ስራ እንቅስቃሴ የሚውሉ ጥሬ እቃዎችን ሲገዛ፣ እቃዎችን መልሶ ለመሸጥ ሲረከብ ወይም አገልግሎቶች ሲያገኝ የከፈለው ተጨማሪ እሴት ታክስ ነው። ይሄ ግዢን ስንፈጽም የምንከፍለው ታክስ ነው። በተለምዶ ኢንፑት ታክስ ተብሎ ይያዛል ማለት ኢንፑት ታክስ። ይህ ታክስ የሚሰበሰበው ታክስ ላይ እንዲቀነስ ወይም ደግሞ ኦፍሴት ወይም ደግሞ ተመላሽ እንዲደረግ የመጠየቅ መብት አለው። የተመዘገበ ሰው ታክስ ከፍሎ ግዢ ከፈጸመ በግዢው ላይ የከፈለውን ኢንፑት ታክስ ለማቀናነስ መብት አለው ማለት ነው። ፕሮቫይድ ዛት እቃው ታክስ የሚከፈልበት አቅርቦት ሆነው ማለት ነው። ወይም ደግሞ አገልግሎቱም በተመሳሳይ ዋና ድንጋጌዎች የመቀነስ መብት አቅርቦቱ ወይም እቃው ወደ ሀገር ውስጥ የመግባቱ ተግባር በተከናወነ ጊዜ ግዢው የተፈጸመው ታክስ ለሚከፈልበት አቅርቦት ታክሰብል ሰፕላይ መሆኑ ከተረጋገጠ የተመዘገበ ሰው የከፈለውን ግብአት ታክስ ተቀናሽ ይደረጋል። ይሄ ቀጥታ ነው። ሌላኛው ቅይጥ አቅርቦት ነው። ቅይጥ አቅርቦት የምንለው የገዛ ነው ግዢ ታክስ ለሚከፈልበት አቅርቦትና ታክስ ለማይከፈልበት አቅርቦት የሚውል ከሆነ ቅይጥ አቅርቦት ይባላል። ሚክስድ ሰፕላይ። ይሄ ሚክስድ ሰፕላዩ
ቅድም እንደገለጽኩላችሁ ከታክስ ነፃ ለሆነ አቅርቦት የሚውል ከሆነ ግብአት ታክሱ ተቀናሽ አይደረግም። ስለዚህ ተቀናሽ የሚደረገውን ፓርት ማወቅ ይኖርብናል ማለት ነው። በአቅርቦቱ ላይ ጠቅላላ የከፈልነው ግብአት ታክስ ይታወቃል። ግዢው ሲፈጸም የተከፈለው ኢንፑት ታክስ መጠን ይታወቃል፣ ጠቅላላው ማለት። ፕሮፖርሽናሊ ታክስ ለሚከፈልበት አቅርቦት የዋለውን መጠን እንዴት እንወቅ የሚለው አለ። ስለዚህ ይሄ ቀመር ተቀምጦለታል ለዙ ማለት ነው። ቀመሩ ሀ ሲባዛ ለ ሲካፈል ሀ ሞራ ብሏል። ሀ ማለት የተመዘገበ ሰው በሂሳብ ጊዜ ውስጥ ለሁለቱ አቅርቦቶች በጋራ በዋሉ ግብአቶች ላይ የተከፈለ ጠቅላላ ግብአት ድምር ነው፣ የግብአት ታክስ ድምር። ለምሳሌ 1 ሚሊዮን ከፍለን ቢሆን ታክሱን ጠቅላላ ለሁለቱም አቅርቦት የሚውለውን ግብአት ታክስ 1 ሚሊዮን ቢሆን የተመዘገበ ሰው በሂሳብ ጊዜ ውስጥ ያከናወነው ታክስ የሚከፈልበት አቅርቦት ጠቅላላ ዋጋ ድምር ማወቅ ያስፈልጋል። ከዚህ ውስጥ የተመዘገበ ሰው በሂሳብ ጊዜው ያከናወነው ጠቅላላ አቅርቦት ታክስ የሚከፈልበት እና የማይከፈልበት። ስለዚህ ታክስ የሚከፈልበትና ጠቅላላ አቅርቦቱን ስናካፍለው ሬቱን እናገኛለን። በዛ ሬት 1 ሚሊዮኑን ስናባዛ ለታክስ አቅርቦት የዋለውን ግብአት ታክስ እናገኛለን ማለት። ታክስ የሚከፈልባቸው አቅርቦቶች ድርሻ ቅድም ለ ሲካፈል ሀ ሞራ የተባለው ውጤት ውጤት 0.95 ወይም 95% ወይም ከዛ በላይ በሚሆንበት ጊዜ ለቅይጥ አቅርቦቱ የተከፈለው ጠቅላላ ኢንፑት ታክስ የተከፈለበት ተደርጎ ሙሉ ለሙሉ ተቀናሽ ይደረጋል። ስሌቱ ነው የሚመራም ማለት 95 እና ከ95% በላይ ከሆነ ሙሉ ለሙሉ ግብአት ታክሱ ተቀናሽ ይደረጋል። ታክስ የሚከፈልባቸው አቅርቦቶች ድርሻ ደግሞ ከ0.5 ወይም ደግሞ 5% በታች ከሆነ የተከፈለው ግብአት ታክስ ተቀናሽ አይደረግም። ቅይጥም ቢሆን ተቀናሽ አይደረግም። ይሄ ማቴሪያሊቲው ታይቶ ነው ማለት ነው። ዋት ኢፍ 80% ቢሆንስ መሃል ላይ በ95 እና በ5% መካከል 80 አለ 70 አለ። እነዚህ ቢሆኑ ደግሞ በዛ ፐርሰንት ተባዝቶ ይቀመጣል ማለት ነው። እነዚህ ኤክሰፕሽናሎች ሆነው በቀመሩ መሰረት በሚሰላ ሂሳብ ይሆናል ማለት ነው። በዛ መካከል ካለፈ ስሌቱ በሁለቱ መካከል ካረፈ በቀመሩ ስሌት መሰረት የምናገኘው ውጤት ይሆናል ማለት ነው። ምን የሚሆን ተቀናሽ የሚደረግ ኢንፑት ታክስ። ሌላኛው ግብአት ታክስ ተቀናሽ የሚሆነው መቼ ነው? ይሄ መሰረታዊ ነው። ብዙ ጊዜ ግብአት ታክስ መቼ ነው ተቀናሽ የሚደረገው የሚለው በደንብ ማየት ይፈልጋል። ከዚህ በፊት ብዙ አርጉሜንቶች አሉ ከዚህ ጋር በተያያዘ። የግብአት ታክስ ተቀናሽ የሚደረገው የእቃ ወይም የአገልግሎት ግዢ አቅርቦት በተከናወነ ወይም እቃው ወደ ሀገር በገባበት የሂሳብ ጊዜ ውስጥ መሆን አለበት። ምን ማለት ነው? አንደኛ እቃው ወይም የግዢ አቅርቦቱ በተከናወነ ወይም እቃው ወደ ሀገር በገባበት የሂሳብ ጊዜ ውስጥ መሆን አለበት። ለምሳሌ ዛሬ ሚያዝያ ላይ ውስጥ ነው ያለ ነው። ሚያዝያ ውስጥ የተከናወኑ ማንኛውም በግዢ ላይ የሚታሰብ ግብአት ታክስ ተቀናሽ የሚደረገው በሚያዝያ ወር ውስጥ የያዝነው ሰነድ ነው መሆን ያለበት ማለት ነው። ሎካልም ይሁን ከኤክስፖርት ጋር ተያይዞ። ስለዚህ በሂሳብ ጊዜ ውስጥ
የፈጸምናቸው ግዢዎች ወይም ደግሞ ወደ ሀገር ያስገባናቸው እቃዎች ላይ የተከፈሉ ኢንፑት ታክሶች ነው ተቀናሽ የሚደረጉ ማለት። የማስረጃ ሰነድ አስፈላጊነት ተቀናሽ እንዲሆኑ የተፈቀደ የግብአት ታክስ ያለው ማንኛውም የተመዘገበ ሰው የአንድን የሂሳብ ጊዜ የገቢ ማሳወቂያ በሚዘጋጅበት ወቅት ተገቢውን የግብአት ታክስ ሰነድ ወይም ደግሞ ቫት ኢንቮይስ ወይም ደግሞ የጉምሩክ ዲክላራሲዮን በእጁ ሊኖረው ይገባል። በታሳቢ ኢንፑት ታክስ መያዝ አይቻልም ነው። ይሄ ከዚህ ጋር አርጉመንት የሚቀርቡት እስኪ የሚነሱት ፕራክቲሶች መነሳት ይችላሉ። በተለይ ከውጭ የሚገቡ እቃዎች የኢንፑት ታክስ አያያዝ ምን ይመስላል? አንዳንዴ በሪሙቫል አንዳንዴ በምን የሚባሉ ነገሮች አሉ። ስለዚህ በደንብ ቼክ መደረግ አለባቸው ማለት ነው። ተቀናሹ የሚፈጸምበት ወቅት ተቀናሹ የሚደረገው ለተመዘገበ ሰው ሰነድ በእጁ በገባበት የመጀመሪያ ሂሳብ ጊዜ ላይ መሆን አለበት። ሰነዱ በደረሰበት ወር ማስታወቂያው ላይ ተመዝግቦ ተቀናሽ መደረግ ይኖርበታል። ወደ ሀገር ለሚገቡ እቃዎች የጉምሩክ ኮሚሽን የሰጠው የጉምሩክ ዲክላራሲዮን ከስተም ዲክላሬሽን ወይም ታክሱ መከፈሉን የሚያረጋግጥ ሌላ ህጋዊ ሰነድ ያስፈልጋል። ለሀገር ውስጥ ግዢዎች በአቅራቢው የተሰጠ ህጋዊ የታክስ ደረሰኝ ቫት ኢንቮይስ ያስፈልጋል። በገዢው ለሚዘጋጅ ደረሰኝ በገዢው ራሱ ታክሱን የመክፈል ግዴታ ባለበት ወቅት ሪቨርስ ታክስ አቅርቦቱን ባገኘበት ጊዜ ያዘጋጀው የታክስ ደረሰኝ። እነዚህ ደረሰኞች ወይም ደግሞ ሰነዶች በጣም መሰረታዊ ይሆናሉ ማለት ነው። የዋጋ ጭማሪ ሲኖር ዴቢት ኖት፣ የዋጋ ቅናሽ ሲኖር ደግሞ ክሬዲት ኖትን አብሮ ማያያዝ ይኖርበታል። ኢንፑት ታክስ ስለሚፈቀድባቸው በእነዚህ ሰነዶች ተቀናሽ የሚደረግባት ታክስ ማስተካከያና የጊዜ ገደብ የሚመለከትን በብልጫ የተከፈለ ታክስ ማስተካከያ በስህተት ወይም በሌላ ምክንያት ታክስ በብልጫ ከተከፈለ ድርጊቱ በተፈጸመ የሂሳብ ጊዜ ውስጥ እንደ ግብአት ታክስ ተቀናሽ ተደርጎ ይያዛል። አንድ የተመዘገበ ሰው በአንድ የሂሳብ ጊዜ ውስጥ ሊጠይቅ የሚገባውን ተቀናሽ በዛው ወቅት ባያሳውቅ በሚቀጥለው የሂሳብ ጊዜ የመጠየቅ መብት አለው። ቢዘለል በስህተት በተለያየ ምክንያት በሚቀጥለው ሂሳብ ጊዜ መጠየቅ መብት አለው። አልቆለታል አይባልም። ሆኖም ይህ የታክስ የክሬዲት ጥያቄ ሊቀርብ የሚችለው ተቀናሹ ሊጠየቅ ከሚገባበት የሂሳብ ጊዜ ጀምሮ ከ12 ወር ባልበለጠ ጊዜ ውስጥ ነው። ማክሲማም 12 ወር ሰጥተዋል ማለት ነው። ቀደም ብሎ 3 ወር አለ ምናምን ነበረ። ስለዚህ ይሄ በ12 ወር ጊዜ ውስጥ ማቅረብ ይችላል ማለት ነው ነጋዴው። የመንገደኛ ተሽከርካሪዎችን በተመለከተ የመንገደኛ ተሽከርካሪ ማለት የገቢና ተሽከርካሪ ደብል ካፕን ጨምሮ ከአሽከርካሪው ጋር 8 ወይም ከዛ በታች የሚሆኑ መንገደኞች እንዲጭን ተደርገው የተመረተ ወይም ማሻሻያ የተደረገበት ተሽከርካሪ ነው። እንግዲህ ከትራንስፖርት አገልግሎት ጋር እነዚህ ኳሊፋይ ያደረገ ነው ብዬ ቅድም አቅርቤላቸዋል። አሁን እነዚህ የሚሰጡት አገልግሎት ታክሰብል ቢሆንም ታክስ የሚከፈልባቸው አቅርቦቶች ቢሆንም እነዚህን ተሽከርካሪዎች ጋር በተያያዘ የሚከተሉት ግብአት ታክሶች ተቀናሽ አይደረጉም ነው ያለው አዋጅ። ምን አይነት የመንገደኛ ተሽከርካሪ ግዢ ወይም የክራይ ወጪ ላይ የተከፈለ ኢንፑት ታክስ አይያዝም።
እነዚህን ተሽከርካሪዎች መለዋወጫ፣ የጥገና ወይም የእድሳት ጋር በተያያዘ የተከፈለ ታክስ ተቀናሽ አይደረግም የሚል በአዋጁ ላይ በግልጽ ተመላክቷል። ቋሚ የንግድ ቦታ የሌላቸው ሰዎች በኢትዮጵያ ውስጥ ቋሚ የንግድ ስራ ቦታ ሳይኖር ታክስ የሚከፈልበት የንግድ እንቅስቃሴ የሚያከናውን ማንኛውም ሰው ከሚያከናውነው ግብይት ጋር በተያያዘ ማንኛውንም አይነት የግብአት ታክስ ተቀናሽ ማግኘት አይችልም። ይሄ ማለት በዋናነት በቀጥታ በገዢው የሚከፈል ታክስ የሚከፈልበት አቅርቦት ነው የተባለው። ምን ማለት ነው? ለምሳሌ ብዙ ጊዜ ይሄ ተግባር የሚፈጸመው ከአገልግሎት ጋር ተያይዞ ነው። አገልግሎቱ የሚሰጠው ከኢትዮጵያ ውጪ ሆኖ ኢትዮጵያ ውስጥ ላለው አካል ነው የሚሰጠው። ነገር ግን አገልግሎት ሰጪው አካል በኢትዮጵያ ውስጥ ቋሚ የሆነ የንግድ ስራ የሚያከናውንበት አድራሻ የለውም። በዚህን ጊዜ ታክሱን የመሰብሰብ ግዴታ የተጣለው አገልግሎቱን ያገኘ ሰው ነው ማለት። ስለዚህ ታክሱን የሰበሰበ አገልግሎቱን ያገኘ ሰው ነው። ስለዚህ ታክሱ ለሰበሰበ ሰው አውትፑት ታክስ ነው እንጂ የሚሆነው ግብአት ታክስም አይሆንም። አንደኛ። ሁለተኛ ታክሱ የተሰበሰበበት ሰው ኢትዮጵያ ውስጥ የለም፣ ቋሚ አድራሻም የለው። ከእንደዚህ አይነት የመጣ ተቀናሽ አይደረግም የሚል በግልጽ ተመላክተዋል። የተመዘገበ ሰው ለመዝናኛ ወይም የመዝናኛ አገልግሎት ለመስጠት ያከናወነ ግዢ ከሆነ ይሄም በዝርዝር ከዚህ ጋር ተያይዞ በደንብ ተቀምጧል። ይህንን ካለኝ ጊዜ አኳያ ሌላኛው አዲስ የተመዘገበ ሰው የግብአት ታክስ ተቀናሽ አፈጻጸም። ይሄ በጣም ኢንትረስቲንግ ኮንሰፕት ነው። አንድ ሰው አዲስ ሲመዘገብ በእጁ የነበሩ ታክስ የሚከፈልባቸው አቅርቦቶች ከሆኑ በግብአት ታክስ ተቀናሽነት ሊያዝለት ይችላል። ይሄ የካፒታል ዕቃዎችና የንግድ ዕቃዎች ብሎ ለይቷል ማለት ነው። የንግድ ዕቃዎች ከሆነ ከተመዘገበበት ቀን በፊት ባሉ 6 ወራት ውስጥ የነበሩ ግዢዎችን ኢንፑት ታክስ ማሳዝ ይችላል። በግልጽ ተቀምጠዋል ማለት ነው። የካፒታል ዕቃዎችም ከሆነ ግዢው የተፈጸመው ከተመዘገበበት ቀን በፊት ባሉ 3 ዓመታት ውስጥ የገዛቸው ካፒታል ዕቃዎች ኢንፑት ታክስ ማሳዝ ይችላል። በአዲስ የተመዘገበ ሰው። ስለዚህ እነዚህ ኢንፑት ታክሶች በተለይ የካፒታል ዕቃው እንዴት መያዝ ይቻላል የሚለውን በዝርዝር ማየት ያስፈልጋል። የማመልከቻ ጊዜ መቼ ነው ማቅረብ ያለበት? እነዚህ ዕቃዎች ወይም ደግሞ ታክስ የሚከፈልባቸው አቅርቦቶች በእጁ የተገኘ አዲስ የተመዘገበ ሰው መቼ ነው የሚያሳውቀው? የግብአት ታክስ ተቀናሽ ጥያቄው ከተመዘገበበት ቀን ቀጥሎ ባለው የመጀመሪያ የሂሳብ ጊዜ ላይ ማቅረብ አለበት። ሚያዝያ ላይ ቢመዘገብ ግንቦት ላይ የማሳወቅ ግዴታ አለበት። የካፒታል ዕቃው የታክስ ቀመር ለካፒታል ዕቃ የሚፈቀደው ተቀናሽ መጠን የሚሰላው በዚህ ቀመር ነው ያለው። ይሄ ቀመር ቀጥታ የተወሰደው ቤዚካሊ ከገቢ ግብር አዋጁ ቀጥታ ይያያዛል። ለምሳሌ የተመዘገበ ሰው በተመዘገበበት ቀን የካፒታል ዕቃዎች የመዝገብ ዋጋ በጣም አስፈላጊ ነው። የመዝገብ ዋጋ ደግሞ የካፒታል ዕቃው ኦሪጂናል ኮስት ሲቀነስ አኪሙሌትድ ዲፕሪሲዬሽን ይሆናል ማለት ነው። እሱ መሰረት አድርገው ለካፒታል ዕቃዎቹ በዚህ ቀመር ተሰልቶ ግብአት ታክሱ ይያዝለታል ማለት ነው። ቀደም ብሎ ዲፕሪሲዬሽን የተጠቀመባቸው ጊዜያቶች ኢንፑት ታክስ አይያዝለትም ማለት ነው ባጭሩ። ለቀረው ጊዜ ግን ተጠቃሚ ይሆናል። ሌላኛው ለራስ የሚደረግ አቅርቦት። አንድ የተመዘገበ ሰው ከውጭ ያስመጣም ይሁን በሀገር ውስጥ የገዛቸውን ዕቃዎች
ለታክስ የሚከፈልበት አቅርቦት ሆኖ እያለ ለግሉ ጥቅም ቢያውለው በተጠቀመው ልክ ታክሱን የመክፈል ግዴታ አለበት። ይሄን በደንብ ስታይ አንድ የተመዘገበ እቃ ሲገዛ ወይም ወደ ሀገር ውስጥ ሲገባ የከፈለውን ኢንፑት ታክስ ተቀናሽ የተደረገለት ሆኖ ኢንፑት ታክሱን ተጠቃሚ ሆኖ እያለ በኋላ እቃዎቹን የግብይት ታክስ ተቀናሽ ለማይፈቀድለት ተግባር ለምሳሌ ለግል ጥቅም ወይም ከታክሱ ነፃ ለሆነ አቅርቦት ያዋለ እንደሆነ ይህንን ድርጊት ታክስ የሚከፈልበት አቅርቦት እንደተከናወነ ተቆጥሮ የታክስ ግዴታ ይከፈልበታል ነው። ስለዚህ በግሉ የወሰደው ነገር ላይ ኢንፑት ታክሱ ቀደም ብሎ የታሰበ ስለሆነ አሁን ደግሞ ለግል ያዋላቸው ፕሮዳክት ወይም ደግሞ አቅርቦቶች ታክስ የማይከፈልበት ወይም ደግሞ ለግል ስለዋለ መጀመሪያ ኢንፑት ታክሱን የከፈለውን መክፈል ግዴታ አለበት ማለት ነው። አፈጻጸሙ የአቅርቦቱ ጊዜ እቃው የግብአት ታክስ ተቀናሽ የማይፈቀድለት ተግባር በዋለበት ቅጽበት ታክስ የሚከፈልበት አቅርቦት እንደተከናወነ ይቆጠራል። ውጤት ታክስ ወይም ደግሞ አውትፑት ታክስ በዚህ ሁኔታ የተመዘገበ ሰው አውትፑት ታክስ ተቆጥሮ ለታክስ ባለስልጣኑ የሚከፈለው ገንዘብ እቃው በተገዛበት ወይም ወደ ሀገር በገባበት ወቅት ተቀናሽ የተደረገለት የነበረው ግብአት ታክስ መጠን ይሆናል ማለት ነው። ስለዚህ መጀመሪያ የከፈለውን እናስመልሳለን ነው የሚለው እያለ ያለው። ኢንፑት ታክስ ላይ የከፈለውን ይመልሳታል፣ እዛ መጠቀም አይችልም የሚለውን ነው የሚያሳየው። ስለዚህ ከትላንትናው ኮንሰፕት ለምሳሌ አንድ ሰው ኮድ 3 ወደ ኮድ 2 ቢያዞረው ያልነው ኮንሰፕት እዚህ አካባቢ ጋር እንዴት ይገናኛል የሚለው በደንብ ማየት ጥሩ ይመስለኛል። የታክስ መጠን በማነስ ወይም በመብዛቱ ምክንያት የሚደረግ ማስተካከያ እንግዲህ በተለያየ ምክንያት የግብይት ዋጋ ማስተካከያ ሊደረግበት ይችላል። ቅድም የግብይት ዋጋ ብለን ያስቀመጥነው ጉዳይ በተለያየ ምክንያት ለምሳሌ ግብይቱ በመሰረዙ በዋጋ ላይ ለውጥ በመምጣቱ የዋጋ ቅናሽ በመደረጉ በተለያየ ምክንያት ማስተካከያ ማድረግ ያስፈልግ ይሆናል። ስለዚህ ማስተካከያ ማድረግ ያስፈለገበት ምክንያት ግልጽ ከሆነ ለታክስ ከፋዩ በዴቢት ሰነድና በክሬዲት ሰነድ ማስተካከያውን መስራት እንደሚችል አዋጁ በግልጽ አስቀምጧል። ስለዚህ እነዚህ ሰነዶች የማስተካከያ ሰነዶች ናቸው። እንግዲህ ማስተካከያ ሰነድ የሚፈቀደው አቅርቦቱ ከተከናወነ በኋላ ለሚፈጠሩ ለውጦች ነው። በደንብ ያዙ። አቅርቦቱ በሚፈጸምበት ወቅት የሚኖረው ለምሳሌ የዋጋ ቅናሽ ዲስካውንት ማስተካከያ የሚያስፈልገው አይደለም። አቅርቦቱ ከተከናወነ በኋላ የሚፈጠሩ ማስተካከያ ለውጦች ግን ማስተካከያ ዴቢት ሰነድ ወይም ክሬዲት ሰነድ ያስፈልጋቸዋል። ይህ አንቀጽ ተፈጻሚ የሚሆነው አንድ የተመዘገበ ሰው አቅርቦት ካከናወነ በኋላ በአቅርቦቱ ላይ ማስተካከያ ማድረግ የሚያስገድድ ሁኔታ ተፈጥሮ ትክክለኛው የታክስ መጠን ቀደም ሲል ከሰበሰበው ሲበልጥ ወይም ደግሞ ሲያንስ እነዚህ ማስተካከያዎች ይደረጋል። ለምሳሌ ቤዚካሊ ይሄን ነገር የምናየው ትክክለኛ መከፈል ያለበት ታክስና ታክስ ከፋዩ የሰበሰበውን ታክስ በማነጻጸር ነው የምንለየው። ለምሳሌ ትክክለኛ መከፈል ያለበት ታክስ 100 ብር ሆኖ
ታክስ ከፋዩ የሰበሰበው 85 ቢሆን ይሄ አሁን በማነስ ነው የሰበሰበው ግብር ከፋዩ። ስለዚህ ይሄ ግብር ከፋይ ዴቢት ሰነድ ማዘጋጀት አለበት። ምን የሚል የዋጋ ማስተካከያ ዴቢት ሰነዱን ስልክ አቅራቢው እንደ አውትፑት ታክስ ይይዛል። ገዢው የተመዘገበ ሰው ከሆነ ግን እንደ ኢንፑት ታክስ ይይዛል። ተቀናሽ ይደረግለታል። ስለዚህ 15 ብሩ ማስተካከያ ስትደረግ የአቅራቢው ስንት ይሆናል? 100 ይሆናል ማለት ነው። መከፈል ያለበት ታክስ 100 ነው። እሱ ግን ቀደም ብሎ የሰበሰበው 85 ነው። ስለዚህ በማነስ ነው የሰበሰበው። ማንኛውም ሰው በአዋጁ ላይ ክሊር የተቀመጠ አንድ ኮንሰፕት የዕቃ አቅርቦትና የአገልግሎት አቅርቦት አድርገው ከተጠቃሚው ያልሰበሰበው ታክስ ካለ መቼም ጠይቆ የማስመለስ መብት አለው። ይሄ ፕሮፋውንድ የሆነ መሰረታዊ ድንጋጌ ነው። ከዚህ መነሻ ተደርጎ ማስተካከያውን ይልክለታል ማለት ነው። በዚህ ማስተካከያ መሰረት ገዢው ይከፍላል። አቅራቢው ሙሉውን 100 ብሩን ይከፍላል ማለት ነው። በዚህን ሰዓት ኢንፑት ታክሱ ለገዢው ይሆናል፣ አውትፑት ታክሱ ለአቅራቢ ይሆናል። አቅራቢው 100ውን ከፈለ፣ የሚጠበቅበትን ሙሉ ተወጣ ይባላል ማለት ነው። ስለዚህ ማስተካከያ ነው፣ በማስተካከያ ነው የሚስተካከለው። በተቃራኒ መሰብሰብ ያለበት መከፈል ያለበት የሚገባው መጠን አንሶ ታክስ ከፋዩ በብልጫ ቢሰበስብ ደግሞ ክሬዲት ሰነድ ይልካል ማለት ነው፣ ወይም ደግሞ ያዘጋጃል። ይሄ ክሬዲት ሰነድ ማለት አቅራቢው ከገዢው በብልጫ ሰብስበዋል ማለት ነው። ስለዚህ አቅራቢው በኢንፑት ታክስ ይይዛል፣ ገዢው ደግሞ በአውትፑት ታክስ ይይዛል። ይሄ ምን ሲሆን ነው? ተመዝጋቢ ከሆነ ነው። ተመዝጋቢ ካልሆነስ በገንዘብ ነው ተመላሽ ማድረግ ያለበት። በብልጫ የሰበሰበውን ብር አላግባብ የሰበሰበውን በብር ነው የሚሰጠው፣ ወይ ደግሞ ማካካሻ ዕቃ ሊሰጥ ይገባል ማለት ነው። ስለዚህ እነዚህ ማስተካከያዎች ተብሎ ይወሰዳሉ ማለት ነው። እዚህ ላይ ሌላ ኮንሰፕት ለምሳሌ የሪሲቨብልን ኮንሰፕት እዚህ ጋር አምጣችሁ ማየት ትችላላችሁ። ሪሲቨብል ባዴት በሚሆንበት ጊዜ የማይሰበሰብ ኢዳ በሚሆንበት ጊዜ በማስተካከያ ሰነድ ነው የሚመዘገበው። ቀደም ብለህ ሪሲቨብል ስትመዘግብ ታክስ ሰብስበሃል ተብሎ ታክስ ከፍለሃል በሪሲቨብሉ ላይ። ዋት ኢፍ ሪሲቨብሉ የማይሰበሰብ ቢሆን? ተሰብሳቢው ሂሳብ የማይሰበሰብ መሆኑ ሲረጋገጥ ልክ ባዴት ኮንሰፕት ባዴት ኤክስፔንስን እንደምትይዙት የማይሰበሰብ መሆኑ ሲረጋገጥ በወጪ መያዝ ይቻላል። ቱ ዛት ፕሮፖርሽን ኢንፑት ታክስ አለው ያ ወጪ። ስለዚህ በማስተካከያ ነው የሚስተካከለው ማለት ነው። መሰብሰብ አይችልም ብለን ራይት ኦፍ ስናደርግ ራይት ኦፍ አድርገን በሂደት ግን ሊሰበሰብ ደግሞ ይችላል። ሪኢንስቴት እንደምናደርገው ሁሉ በአካውንቲንግ እዚህ ጋም ዴቢት ኖቲስ እንጽፋለን ማለት ነው እዛን ጊዜ ደግሞ። ስለዚህ ማስተካከያው ሰፊ የማመላለስ ችግሮችን የሚፈታ ኮንሰፕት እንደሆነ መያዝ ያስፈልጋል ማለት ነው። እነዚህ ማስተካከያዎች እንደ ኢንፑት ታክስም ይሁን እንደ አውትፑት ታክስ የሚያዙት በተከናወኑት በታክስ ጊዜ ወይም ደግሞ በተከናወነው የታክስ ጊዜ ውስጥ መሆን አለባቸው ማለት ነው። ሰነዱ በተሰጠ ጊዜ ለአቅራቢውም ለገዢው። ስለዚህ የማስተካከያ ሰነድ ኮንሰፕት ነው። ይሄን በደንብ ለማየት ስለተቻለ መሰረታዊ ፍቺዎች እግረ መንገዴ በደንብ እያየን ስለመጣን
ኢንፑት ታክስ፣ አውትፑት ታክስ፣ ኔት ታክሰብል የሚባሉት ኦልሬዲ ግልጽ ናቸው። እዚህ ጋር ኮንሰፕቱን ይዘን የምንሄደው በብልጫ የተከፈለ ግብአት ታክስ ወይም ደግሞ ክሬዲትስ ካሪ ፎርዋርድ በአንድ የሂሳብ ጊዜ ውስጥ የተከፈለ የግብአት ታክስ ከተሰበሰበው ውጤት ታክስ የሚበልጥ ከሆነ ብልጫው ለሚቀጥለው የሂሳብ ጊዜ ተዘዋውሮ ኦፍሴት እንደሚደረግ ወይም እንደ ሁኔታው ተመላሽ ሪፈንድ እንደሚጠየቅበት የሚደረግ አሰራር አለ ማለት ነው። ይሄ ተመላሽ ስርዓት ያለው ማለት ነው። በብልጫ የተከፈለ ኢንፑት ታክስ በሂደት ከሚሰበስበው አውትፑት ታክስ እያቀናነስኩ እሄዳለሁ። የማይቀናነስ ከሆነስ ተመላሽ ይጠየቅበታል ማለት ነው። ተመላሽ ይጠየቅበታል። ስለዚህ የተመላሽ አጠያየቅና የመንግስት ተቋማት በመንግስት ተቋማት ተቀንሶ የሚቀር የታክስ አፈጻጸም እንግዲህ ከፍቺው አንፃር ኢንፑት ታክሱ ከአውትፑት ታክስ በልጦ ከተገኘ ወደ ተመላሽ ነው የሚመጣው። ይሄ ደግሞ እንዴት ይዳኛል የሚለው አዋጁ በተወሰነ ደረጃ አስቀምጧል። የመጀመሪያው ወደፊት የማሸጋገር መብት አለው አንድ ግብር ከፋይ ወደፊት የማሸጋገር በአንድ የሂሳብ ጊዜ ወይም ወር ውስጥ የተከፈለ የግብአት ታክስ ከተሰበሰበው የውጤት ታክስ በልጦ ከተገኘ ብልጫ ወደሚቀጥለው የሂሳብ ጊዜ እንዲሸጋገር ተደርጎ እንደ ግብአት ታክስ ተቀናሽ ይደረጋል። ያው ሰርቶ ከሚያገኘው አገልግሎት ሰጥቶ ወይም ደግሞ ዕቃ ሽጦ ከሚያገኘው ገቢ ታክስ የሚከፈልበት አውትፑት ታክሱ ላይ እየተቀናነሰ ይሄዳል ማለት። የቅደም ተከተል አጠቃቀም በተመለከተ የተመዘገበ ሰው ከአንድ በላይ የሂሳብ ጊዜያት የተሸጋገረ የብልጫ ሂሳብ ካለው ቀደም ብሎ የተመዘገበውና የቆየውን የብልጫ ሂሳብ በቅድሚያ ተቀናሽ እንዲደረግ ይደረጋል። የተመላሽ ጥያቄ ሪፈንድ በብልጫ የተከፈለ የታክስ መጠን ለተከታታይ 6 ወር የሂሳብ ጊዜያት ወይም ወራት ተሸጋግሮ ሙሉ ለሙሉ ተቀናሽ ተደርጎ ካላለቀ የተመዘገበ ሰው ያልተቀናነሰውን ቀሪ ገንዘብ ተመላሽ እንዲደረግለት በጸደቀው ቅጽ አማካኝነት ለታክስ ባለስልጣኑ ማመልከቻ ማቅረብ ይችላል። ከ6 ወር ካለፈ ወደ ተመላሽ ስርዓት ይሄዳል ማለት ነው። እስከ 6 ወሩ ግን እዛው ከሚሰበስበው አውትፑት ታክስ እያቀናነሰ መሄድ ይችላል። ልዩ ሁኔታ የብልጫ መጠን ሙሉ በሙሉ ተቀናሽ ተደርጎ እስከሚጠናቀቅ ድረስ ወደሚቀጥሉት የሂሳብ ጊዜያት እንዲሸጋገር ይደረጋል። ተመላሽ የመጠየቅ መብት አንድ የተመዘገበ ሰው በብልጫ የተከፈለውን የግብአት ታክስ ለ6 ወራት ተከታታይ የሂሳብ ጊዜ ወደፊት እየተሸጋገረ ሙሉ በሙሉ ተቀናሽ ተደርጎ ካላለቀ ቀሪውን ገንዘብ ተመላሽ እንዲደረግለት ለባለስልጣኑ ማቅረብ ይችላል። ቅድም ያልኩት ነው። መብትን ማጣት እዚህ ጋር በ6 ወር ውስጥ መጠየቅ አለበት ብለናል። ከ6 ወር በኋላ ተመላሹን መጠየቅ ይችላል። ባይጠይቅስ? አንድ የተመዘገበ ሰው 6ኛው የሂሳብ ጊዜ በተጠናቀቀ በ6 ወር ውስጥ የተመላሽ ጥያቄውን ካላቀረበ ተመላሽ የማግኘት መብቱ እንደተወ ይቆጠራል። ተመላሽ የሚያገኘው ሲጠይቅ ነው። ካልጠየቀ እንደተወ ይቆጠራል። ወደፊት ማሸጋገር የተመላሽ ጥያቄው ቀርቦ ተቀባይነት እስኪያገኝ ወይም ሙሉ በሙሉ ተቀናሽ ተደርጎ እስከሚጠናቀቅ ድረስ በብልጫ የተያዘው የታክስ መጠን ወደሚቀጥለው የሂሳብ ጊዜያት መሸጋገሩን ይቀጥላል። ጥያቄውን አቅርቦ ምላሽ ካላገኘ መሸጋገሩ ይቀጥላል ማለት ነው። እዚህ ላይ መሸጋገሩ ይቀጥላል ብለው የታክስ ሰብሳቢ መስሪያ ቤቱን ደግሞ ተጠያቂ የሚያደርግበት ስርዓት አለው ማለት ነው። ለምሳሌ አንድ ሰው የተመላሽ ጥያቄውን ጠይቀው በተቀመጠ ጊዜ ውስጥ ባይሰጠው ለታክስ ከፋዩ ወለድ መከፈል አለበት ብሏል። ወለዱ በንግድ ባንኮች በሚሰጠው የብድር ከፍተኛው የብድር ምጣኔን ተግባራዊ ይደረጋል የሚል አስቀምጧል። ስለዚህ ይህንን በአግባቡ የማጣራት ጊዜውን ማየት ያስፈልጋል ማለት ነው። በዚህ መሰረት የሚቀርበው በ45 ቀን ጊዜ ገደብ ውስጥ
ምላሽ ማግኘት ይኖርበታል። የተመላሽ ጥያቄው በተለምዶ በብልጫ የተከፈለ ወይም ከ6 ወራት መሸጋገር ያለበት ቢሆንም የሚከተሉት ሁኔታዎች ግን የታክስ ባለስልጣኑ ወዲያውኑ ተመላሽ የማድረግ ግዴታ አለበት። 6 ወር የማይጠብቁ ሁኔታዎች ደግሞ አሉ። በመደበኛ 6 ወሩን አንከባለው ከ6 ወር በኋላ ጥያቄውን ማቅረብ አለበት። ይሄንን ፕሪኮንዲሽን የማይጠብቁ ደግሞ አሉ። 50% መስፈርት የተመዘገበ ሰው በአንድ የሂሳብ ጊዜ ወይም ወር ውስጥ ካከናወነው ጠቅላላ የአቅርቦት ዋጋ 50% ወይም ከዛ በላይ የሚሆነው 0% ማስከፈያ ልክ ለምሳሌ ለውጭ ገበያ የሚቀርቡ የኤክስፖርት የሚስተናገዱት ይሄንን ፕሪኮንዲሽን አይጠብቁም ማለት ነው። 6 ወር የሚባል ነገር የለም። ወዲያውኑ እንደተጠየቀ መስጠት አለባቸው። የአንድ ወር ጊዜ ገደብ የታክስ ባለስልጣኑ ግብር ከፋዩ የሂሳብ ጊዜውን የታክስ ማስታወቂያ ካቀረበበት ጊዜ ጀምሮ በሚቆጠር የአንድ ወር ጊዜ ውስጥ በብልጫ የተከፈለውን የግብአት ታክስ ተመላሽ ማድረግ አለበት። ለእነዚህ ልዩ ሁኔታ 1 ወር ነው የተቀመጠው ማለት ነው። በተለምዶ በብልጫ የተከፈለ ከ6 ወር መሸጋገር ያለበት ቢሆንም ከሚከተሉት ሁኔታዎች ግን የታክስ ባለስልጣኑ ወዲያውኑ ተመላሽ ማድረግ አለበት። ቅድም ያወራሁት ነው። ከዛ ውጪ አንድ የተመዘገበ ሰው ለማንኛውም የመንግስት ተቋም ታክስ የሚከፈልበት አቅርቦት ወይም ሽያጭ ባከናወነ ጊዜ አቅርቦቱ የተፈጸመለት የመንግስት ተቋም የሚከተሉት ግዴታዎች አሉበት። የመንግስት ተቋም ሲሆን 50%ውን በአቅርቦቱ ላይ ሊከፈል የሚገባውን ጠቅላላ የተጨማሪ እሴት ታክስ 50%ውን መያዝ አለበት ማለት ነው። 7.5 የምንለው ማለት ነው። ለባለስልጣኑም ይሄንኑ 50%ውን ቀንሶ ያስቀረውን ገቢ ማድረግ ይኖርበታል። ቀሪውን ክፍያ 50% ግን እቃውን ላቀረበው አገልግሎቱን ላቀረበው ከሽያጩ ጋር መክፈል ይኖርበታል። የመንግስት ተቋም ተቀንሶ የተያዘው የገንዘብ መጠን አቅርቦቱን ባከናወነ የተመዘገበ ሰው ወይም አቅራቢ ስም ለባለስልጣኑ እንደተከፈለ ይቆጠራል ነው። እንደተከፈለ ይቆጠራል። ስለዚህ አጠቃላይ ከዚህ ከተጨማሪ እሴት ታክስ ጋር ተያይዞ ያለው ጉዳይ ሰፋ ያለ ነው። ከጊዜ አኳያ በዋና ዋናዎቹ ላይ ነው ትኩረት የተደረገው። እንደ አጠቃላይ ይሄን ነው የሚመስለው። የተወሰኑ ጥያቄዎች አሉ። በሂደት እየተወያየን እንሄዳለን። አመሰግናለሁ።